ዌልካም እንኳን ደህና መጣሽ። ገባ ገባ በሉ ውዶች። 15 ደቂቃ ነው። በጣም ጣፋጭ በሆነ አንደበት ስትራቴጂክ የሆነ ሐሳብ በ15 ደቂቃ ብቻ። ዝም ብሎ ወደዚህ ወደዛ ምናምን የለም። በጣም አንገብጋቢ የሆነ ሀገራዊና ቀጠናዊ አጀንዳ ስለሆነ ጉንፋን ይዞኝ እንዲህ እንደምታይ የተከሰትኩት በጣም ወሳኝ ጉዳይ ስለሆነ ጀስት መርሃችን ህይወታችን ያው ለህዝባችን እስከሆነ ድረስ እንደዚህ አይነት ህዝባችን አደጋዎች እያንዣበቡበት በጣም አውዳሚ አጥፊ ፕሮፓጋንዳ እየተሰራበት ዝም ብሎ ማየት ማለቃቀስ ወይም ደግሞ ችላ ብሎ ማለፍ አጎብዳጅነት አደርባይነት እነዚህ አገር ህዝብ ምን ላይ እንዳደረሱ አይተነዋል። ሶ እኔ እንደግል አንድ እንደዜጋ እንደ አንድ ትግራዊ ስፔሻሊ አሁን ላይ የሆነ ያለው አሊያንስ ኦር ጥምዶ ነው የሰየሙት አንድ አደገኛ እና አውዳሚ ፕሮጀክት አለ። probably ይሄ really it was founded early in the ፒራሚዱ ላይ ነው የተጠነሰሰው። ይሄ ጂኦፖለቲካል አልኬሚስት በሚል ነው ፕሮግራሙ ወደ እናንተ ማቀርበው። ለዚህ ነው በጣም ወሳኝ አጀንዳ ነው ስላችሁ የነበረው። አልኬሚስት ይሄ ፓውሎ ኮሄሎ ዘ አልኬሚስት የሚል መጽሐፍ ብዙዎቻችሁ በዚህ አጋጣሚ እንድታነቡት ጋብዛችኋለሁ። በጣም የላይፍ ፐርፐዝ አችሁ ለመቃኘት ቻሌንጅ ህይወት አይዲያ ፍልስፍና እምነት ጥንካሬ ፍቅር የሰው ልጅ ፈተና የህይወት ዓላማችሁና ግብ በደንብ አድርጎ ነው ብራዚላዊ ፓውሎ ኮኤሎ በአልኬሚስት ፒራሚዱ ላይ ነው መጨረሻ ትሬዠሩ የዛ መጽሐፍ ማጠንጠኛው ፒራሚዱ ላይ ነው ፋውንዴሽኑ የሚገኘው እና የዚህ ጽምደው ኦር whatever what's እንትን እንግሊዘኛው አሊያንስ እንበለው ብለው የሰየሙት አሁን በትግራይና ኤርትራ ሊሂቃን ኦር በሻዕቢያና በህወሓት መሃል የተጀመረው መርህ አልባ ግንኙነት ወይም ደግሞ አንድ ስትራቴጂክ መተባበር ያለ አቻ ጋብቻ ነው። አላቻ ጋብቻ ነው ያልኩት ምክንያቱም ትደፍራለህ። አላቻ ጋብቻ የፈጣሪው አድራጊው ኃይል ተመልሶ የፈታትን እንትን እያገባ ነው። ፍሬ የላትም ብሎ ይላካት በአንድ በኩል፣ በሌላ በኩል ደግሞ ምንም ጥቅም በሌለው ጋብቻ ሲተሳሰር ጉዳት የሚያመዝን ከሆነ እንዳይል ማለት ነው። እኔው ይሄ አሊያንስ ብለው ጽምዶ ብለው የሰየሙት ግንኙነት ፖለቲካሊ ትልቅ ቀጠናዊና አገራዊ አደጋ የሚደቅን ስለሆነ ነው። አብሶ ለትግራይ ህዝብና ለትግራይ የኃይል ሪሊ ትግራይ በጣም ስትራቴጂክ የሆነ መሪነት ቢኖራት ኑሮ በዚህ ሰዓት ትግራይ ከማንም ኒውትራል ሆና ለራሷ አድቫንቴጅ የራሷ ህልውና የራሷ ብሔራዊ ጥቅም ለማስጠበቅ ትልቅ አጋጣሚ ነበር። ኢፍ ግን ምን ዋጋ አለው? ለህዝብ የሚያስብ መሪ የለም፣ ድርጅት የላትም። ሊሂቃኑ በስሜታው ፖለቲካ የሰከረ ነው ሊሂቁ። ወአለይኩም ሰላም አኺ ሪድዋን ዌልካም አለም ወሰህለን። እና ምንድነው ይሄ ጽምዶ ወይም አሊያንሱ ፋውንዴሽኑ ዲፕ ፋውንድድ የተደረገው እዛ
የግብፁ ፒራሚድ ላይ ነው። የዚህ ፕሮጀክት ጠንሳሽ ግብፅ ናት። በናይል ሃድሮ ጂኦፖለቲክስ ኢትዮጵያ የናይል ውሃ ሀብቷን እንዳትጠቀም በዚህ አፍሪካ ቀንድ በቀይ ባህርና ዘኒር ባይ አረቢያን ባህረ ሰላጤ ወይም ኢንዲያን ኦሽን አካባቢ የባህር አክሰስ እንዳይኖራት ላንድ ሎክድ ሆና ተዘግታ እንድትቀጥልና የግብፅ የምንጊዜም የበላይነት እንዲቀጥል ሁለት ስትራቴጂ ይዛ ከዚህ በፊት ቋሚ በሆነ ባይዘወይ ቋሚ የሆነ ባላንጣነት ነው የቆየ ከድሮ ሶ ኢትዮጵያ አክሰስ ቱ ዘ ሲ እንዳይኖራት አንድ በፕሮክሲ ዋር ነው በዚህ በአገር ውስጥ ባሉ ታጣቂዎችን ያስታጠቀች እየደጎመች በመሰሪያ በፋይናንሻል በሌላ በስልጠና በመናምን ኢትዮጵያን ማዳከም የጉርብትና ጥቃት እንበለው ፕሮክሲ ዋር ነው ማዳከም ሌላው ኢኮኖሚክ ማዕቀብ ሌላ በዓለም አቀፍ ተቋማት አጀንዳው ኢንተርናሽናላይዝድ በማድረግ ዓለም አቀፍ አጀንዳ እንዲሁም በማድረግ ኢቭን እዚህ አፍሪካው አጀንዳ ያለ የአሜሪካ የዩሮፕ ምናምን ሀገሮች ጉዳይ እንዲሆን አድርጋ ነው የናይል ጉዳይ ይሄን ለማድረግ ማቆፍሮ ምንም እንትን የለም አለት የለም ሶ ጽምደው ከዚህ በፊት አስተውላችሁ ከሆነ ይሄ ስትራቴጂክ አይደለም ሙላ ብዬ ብዙ ጊዜ ስከራከረ የነበረው የዛሬ 3 ዓመት ወደ ኋላ ልወሰዳችሁና ህወሓት ምናምን ታጣቂው ደብረ ብርሃን ላይ ሲደርስ አሜሪካ ስቶፕ ሂር ብላ ቀጭን ትዕዛዝ ሰጠችና ቲዲኤፍ ደብረ ብርሃን እንዲቆም ተደረገ ከዛ በኋላ ምን ተፈጠረ ዜናው መርዶ አይደለም ለእናንተ የምታውቁ የአሜሪካ ኢንተረስት አጎብዳጅ አደርባይ ሆኖ ምንድነው አንድ በጣም አሪፍ ቃል ነበር የሚገልጸው ለዚህ በትግርኛ ስፔሻሊ ማለት ድሮ ራሳቸው ሲጠቀሙበት የነበረ ለነስዬ ለነምናምን ለነ ጻድቃን ምናምን ያን 93 ላይ በዛ ፈርጀው ሌብል አድርገው አዎ የኢምፔሪያሊዝም ተንበርካኪዎች የሚሉ ቃል የኢምፔሪያሊስት ተንበርካኪ የሆነው አሁን ያ ኃይል የአሜሪካን ናሽናል ኢንተረስት ለማስፈጸም ያ ሁላ ትውልድ አስፈጅቶ ነው ከተመልሶ ከደብረ ብርሃን ሲመለስ እንደገና ያለቀ የኔ ትውልድ ዶክተሩ ፕሮፌሰሩ ኢንጂነሩ 30 ዓመት በዚህ 30 ዓመት ውስጥ የፈራ የተማረ ልሂቅ ነው ማንም በዛ ምንድነው ጦርነት ላይ የነበሩ ብዙዎቻቸው ስለሚያውቁት የእውነታ እኔ ስለዛ ብዙ አላወራ ምን እንደተፈጠረ ዘግናኝ ክስተት ሶ ይሄ ጽምዶ የሚባል አን ስትራቴጂክ የሆነ አሊያንስ መሰረቱ ግብጽ ነው ግብጽ ይዳ ህወሓትና ሻዕቢያ እንዲቀራረቡ አደረገች ለራሷ ስትል በሱዳን በኩል ደግሞ ታጣቂዎች ትደግፋለች ኢትዮጵያ ውስጥ ያን ታጣቂ ኃይሎችን ትደግፋለች ሶማሊ ጋር ሄዳ ደግሞ እንደምታውቁት የሶማሊ መንግስት ከኤርትራ ጋር በማነጋገር ኢትዮጵያን ለመምታት ብዙ ነገር ስታሴር ነበር በኢትዮጵያ መሐልና በሶማሊ በቱርክ አደራዳሪነት ነገሩ የሶማሊያ ጉዳይና የበርበራ ወደብ በሰላማዊ እንትን ባይፈታ ፕሮጀክቱ ኢትዮጵያን በፕሮክሲ ለማተራመስ የግብጽ ፕሮጀክት ነበር ማለት ነው በተመሳሳይ መልኩ ይሄን ሲከሽፍባት የት መጣች ወደ ጅቡቲ መጣች ግብጽ ጅቡቲ ያሉ ኢትዮጵያውያን እንዲጠረዙ ጅቡቲ መንግስት 55 ቢሊዮን ዶላር ምናምን ደጉማ ኢትዮጵያ ከኢትዮጵያ ያላት ግንኙነት እንዲሻክር ምናምን ኢትዮጵያ ስጋት ውስጥ እንድትገባ በኤኒሚንስ አሰብና የቀይ ባህር ዳርቻ ኢትዮጵያ አክሰስ እንዳይኖራት ግብጽ ለዘመናት በታሪኳ ተሰራበት የነበረ ፕሮጀክት ነው ኢትዮጵያን ማተራመስ ኢትዮጵያን ቀይ ባህርና የናይል ተፋሰስ ውሃዋ ሀብቷ እንዳትጠቀም ማለት ነው ስለዚህ ይሄ ጽምዶ እነ ስታሊን ፒራሚድ ላይ ግብጽ ላይ በፒራሚድ ስሩ ፕሮጀክቱን ጨርሰው ሀገራቸውን በረራ ፍላይት አዲስ አበባ አስመራ ትተው በካይሮ አድርገው ነው የሄዱት
just already የኢትዮጵያ አየር ክልል የኢትዮጵያ መሬት የኢትዮጵያ ባህር ኃይል የኢትዮጵያ whatever already እንትን ብለውታል ማለት ነው ሶ ከኢትዮጵያ ግብጽ ትቀርበኛለች በሚል በግብጽ አየር መንገድ ነው ወደ እንትን የተገባው ሶ ይሄ ምን ማለት ነው አሁንም ይሄ ጽምዶ ሲጀመር የአንድ ሀገር የአንድ ህዝብ እንደዚያክል ፖለቲካል ወተደራዊ ቀውስ የነበረበት ህዝብና ሀገር በድንበር ለ20 ዓመታት ችግር የነበረበት ከመቀጽበት ኦቨርናይት እንዴት ነው በሁለት አክቲቪስቶች እና በአንድ አጃግሪዎች ሚዲያ ያሉ የደደቢት የዛራ ምናምን አንዲች ደግሞ የጎንደር አዝማሪ ያለች ሴትዮዋ እዚህ ፖለቲካ ዘፋኝ ናት ምናምን አይገባኝም እየመጣች ሚዲያ ላይ ሁላ ትዘምራለች ትዘፍናለች ደብሮጽዮን ሙኙ ምናምን ብላ መዘፍነው ማን ነበረች አምላካዊት ናት ሰሜናዊት ዝሮ ያገባኝም እኔ ግን ምንድነው እነዚህ አጀንዳ ኩክ አድርገው እነሱ እንደ ጆቶኒ በሳንቲም ይሰራሉ ግን ወጣቱ ለማማገድ አንድ የጥፋት ኃይል ትክክለኛ እንደሆነ አሁንም ወጣቱ እሱን እንዲደግፍ እንዲከተል አድርገው ሌላ አራተኛ ትውልድ ለማውደም ነው so whatever it is ትግራይ ከዚህ ተጠቃሚ መሆን ካለባት እኔ መክረው ምንድነው በጣም ስትራቴጂክ የሆነ ኒውትራል ፖሊሲ ነው መከተል ያለባት ብዬ ነው ማምነው በቀኝም በግራም ነፈሰ የራሷ ናሽናል ብሔራዊ ኢንተረስት ለማስከበር ከማንም እንትን ሳትሆን ሰላማው በሆነ ይሄ አጀንዳ ወደ ራሷ ጥቅም መቀየር ትችላለች ይሄ ስትራቴጂክ ሊደር ቢኖር ይሄ ጽምዶነት አያስፈልግም ከማንም ሽኩቻም አያስፈልግም የሚሆነው ቆሞ ማየት ነው ከዛ በኋላ ከዛም የራሷን ፍላጎት በቀላሉ ማስከበር ትችላለች ይሄን ማይገባቸው ግን የግብጽ ተላላኪ ሆኖ ለጊዜያዊ ፍቅር ከዛ በኋላ ኃይለኛ ጸብ ውስጥ የሚገቡ ኃይሎች ናቸው እነዚህ ግብጽ ፍራንኩን ትበትናለች እንደ ጤማ እንደ ፈንዲሻ ከዛ በኋላ ፈንዲሻውን ለመልቀም ይጣላል ዋን ስቴፕ ፈንዲሻው ለቅመው ከጨረሱ በጉልበት ያለው በጉልበቱ ከለቀሙ በኋላ እንደገና ማን ብዙ ወሰደ ወደሚል እንደገና እኔ ብዙ ዋጋ ከፍያለሁ ተጠቃሚ አይደለሁም የሚል እንደገና ቀጣይ ፓርቲቱ ይጨራረሳል አብሮ መቀጠል አይችልም ሙላችሁ ለዚህ ነው ዳስ ፋክት ሶ እነሳዲ ከካይሮ ወደ አስመራ የሚበሩት በኤርትራ ነጻነት ስም ጽምዶ አራት ብለዋል አሊያንስ አራት ስቴት መሆኑ ነው ሶ እንዴት ተብሎ ነው የአንድ ህዝብ የአንድ ሀገር ላላዊት ሀገር በአክቲቪስቶች የሚዲያ ፕሮፓጋንዲስቶች የትግራይ ህዝብ ጥቅም ህልውና ሊከበር የሚችለው ኢምፖሲብል የማይሆን ነው ሶ ሚዲያ ላይ እንደዚህ መስማማቸው ወጣቱን ለማማገድ እነሱ እየተከፈሉ ጥቅማቸው ለማግበስ መስካለውን በስተቀር ይሄ ሃይ አይደለም አሁን ያኔ አለው ሲል ጊዜ የራሱ ጥቅም ራሱን ለማዳን ነበር ማዳን አልቻለም በዚህ ሰዓት እንደገና ራሱ ማዳን የማይችል ኃይል ህዝብና ሀገር አድናለው ማለት ኢምፖሲብል የማይሆን እኔ ነግራችኋለሁ እርግጠኛው ነው እኔ ነብይ አይደለሁም በርግጥ